በነገራችን ላይ አሁን እኔ አመት ሊሆነኝ ነው። እግዚአብሔር ከፈቀደ 2 ዓመቴን ጨርሼ ወደ ልጆቼ እሄዳለሁ እያልኩኝ ነው። ልጅም ደግሞ እማዬ መቼ ነው የምትመጪ? እማዬ መቼ ነው የምትመጪ ብላኝ በቃ ከናፍቆት የተነሳው አንዳንዴ አላወራሽም ስትለኝ በጣም ነው የሚሰማኝ። ለምን በጣም ስለምንናፍቃቸው እነሱ አላወራም አልገናኝም ይላሉ። ናፍቆታችን ከአቅም በላይ ሲሆንባቸው ማለት ነው። እና 2 ዓመቴን ጨርሼ እሄዳለሁ ብዬ አስቤያለሁ። እስቲ ፈጣሪ እሱ ይርዳን። ነገር ግን እዚህ ከመጣሁኝ በኋላ እና አቅጄ የመጣሁት አንድ አይደለም እና እንዳሰብኩት እየሄደልኝ አይደለም። ግን ያው አዋቂው እግዚአብሔር አይደለም እሱ እስቲ ነገሮችን ያስተካክልልን። እስቲ ነገሮችን ያሰብነውን ያሳካልና ወደ ልጆቻችን፣ ወደ ቤታችን፣ ወደ አገራችን እንድንመለስ እግዚአብሔር እሱ ይርዳን። በዚህ አጋጣሚ ላይ ያልወለዳችሁ ውለዱ፣ ያላገባችሁ አግቡ። መጀመሪያ ያልወለዳችሁ ደግሞ ውለዱ። ሁሉም ነገር በጊዜው ሲሆን ነው ደስ የሚለው እህቶቼ። ብር ስንል ብሩንም እንብላው፣ የሰራኑንም እንብላው አንብላው ምናውቀው ነገር የለም። ነገር ግን ልጅ ካለ ለልጆቻችሁ ነው። እኔ በበኩሌ ልጅ በመኖሬ በጣም ደስተኛ ነኝ። እናት ለሆነ ነው ይህንን ስሜት የምረዳው። በነገራችን ላይ እናት የሆናችሁ እናት ሆናችሁ ስደት የመጣችሁ አይዟችሁ፣ በርቱ። ሁላችንም እንግዲህ አንድ ወጥተናል። ለእነሱም ስንል ነው የምንሰደደው። ለእነሱ ጥሩ ትምህርት እንዲማሩ፣ ጥሩ ምግብ እንዲመገቡ፣ ጥሩ ልብስ እንዲለብሱ ብለን ነው እንጂ መቼም እኛ ለአንድ ነፍሳችን የሆነ ነገር እየሰራን መኖር አቅቶን አይደለም። ነገር ግን ለእነሱ ስንል ነው እና እግዚአብሔር እርሱ ይርዳን። እናቶች በዚህ አጋጣሚ በርቱልን፣ ጠንክሩ። ያላገባችሁ ደግሞ ማስተላለፍ የሚፈልገው ብራችሁን ለማንም አትበትኑ። ብራችሁን ያዙ። ኢትዮጵያ ከወዳችሁ በኋላ ቁም ነገር ላይ አውሉ። በቃ ቁም ነገር ላይ አውሉ፣ ቁም ነገር ላይ አውሉ። ከዛ በኋላ ባል ይመጣል። ለእናንተ የትም አይሄድም እህቶች። እሺ፣ ሁሉም ነገር ፈጣሪ ሲፈቅደው ነው። እሺ፣ ብራችሁ ግን ላባችሁ በስርዓት ከያዛችሁ፣ በአሁን ጊዜ ብር ነው። እናት ነሽ፣ የእህት ወንድም ነሽ፣ አጎት ነሽ፣ አይሰራም። ብርሽና ብርሽ ነው። ብትታመሚ እንኳን ሐኪም ቤት የምትሄጅበት ብር አይኖርሽም። እና እህቴ ወጣት ከሆንሽ፣ ያላገባሽ ከሆንሽ፣ ያልወለድሽ ከሆንሽ ብርሽንና ጊዜሽን እድሜሽን የጨረሽበት ብርሽ ስለሆነ ብርሽን በአግባቡ ተጠቀሚ። የምታማክሪን ሰው ለይ። የአሁኑ ጊዜ ወንዶች ብር በጣም ኦቨር ላይ ናቸው። ብር ላይ ያላቸው እንትን ከፍተኛ ነው በጣም። እና ወዳችኋለሁ። ቻው